ዓለም ሳይፈጠር ፀሐይና ጨረቃ ሳይኖሩ መላእክትም ገና ሳይታዘዙ በዚያ ድቅድቅ ጨለማ ውስጥ ምን ተከስቶ ነበር? ሰማይና ምድር ካልቦነት ካለመኖር ወደ መኖር እንዴት መጡ? የግዮን ወንዝስ ከገነት ተነስቶ እንዴት የኢትዮጵያን ምድር ሊከብባት ቻለ? ዛሬ የዘመናት ሚስጥር ወደ ተቀበረበት የሰው ልጅ ክብርና ውድቀት ወደ ተጻፈበት ጥንት ተፈጥሮ እንወስዳችኋለን። በሊቃውንቶቻችን ረቂቅ ትርጓሜና በመጽሐፍት አበው ሚስጥር የታጀበውን ከአዳም መፈጠር እስከ ኖህ መርከብ ያለውን አስገራሚ ጉዞ አብረን እንጀምር። ይህ ታሪክ የእርሶም ታሪክ ነውና እስከ መጨረሻው አብረውን ይቆዩ። ሰላም ለእናንተ ውድ የእግዚአብሔር ቤተሰቦች እንዲሁም የዚህ ቻናል ተከታታዮች እንደምን አላችሁ? እንኳን በሰላም መጣችሁ እያልኩኝ ዛሬ ኦሪት ዘፍጥረት የመጽሐፍ ቅዱስ የብሉይ ኪዳን የመጀመሪያ የሆነውን አምስቶችን ምዕራፍ ይዤላችሁ መጥቻለሁ። ቪዲዮአችን ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድንሆን እየጋበዝኳችሁ አሁን ወደ ቪዲዮ እገባለሁ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ሊቃውንቶቻችን እንደሚያስተምሩን እግዚአብሔር ፍጥረታትን የፈጠረው ረዳት አጥቶ ወይም ተጨንቆ ሳይሆን የባህሪ ክብሩን የሚወርሱና ስሙን የሚቀድሱ ፍጥረታትን ለመፍጠር ባለው ቸርነት ነው። ገና ጊዜ ሳይቆጠር በመጀመሪያው ቀን 8 ፍጥረታትን ካለመኖር ወደ መኖር አመጣ። እነዚህም ሰማይ፣ ምድር፣ እሳት፣ ነፋስ፣ ውሃ፣ ጨለማ፣ ብርሃንና መላእክት ናቸው። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ያኔ ትልቁ የአምላክ ቃል ተሰማ፣ ብርሃን ይሁን አለ፣ ብርሃንም ሆነ። ይህ ብርሃን ጥንተ ብርሃን ይባላል። እግዚአብሔር ብርሃንን ከጨለማው ለየው። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። መላእክት በተፈጠሩ ጊዜ ፈጣሪያቸውን አላዩትም ነበር። ነገር ግን ብርሃን ሲፈጠርና ጨለማ ሲገፈፍ ሲያዩ ይህን ድንቅ ስራ የሰራ ሁሉ እሱ ፈጣሪያችን ነው ብለው አመሰገኑ። እሁድ የትንሣኤ ምሳሌ ናት። ጨለማ በብርሃን እንደተሸነፈ ሞትን በሕይወት ተሸንፏል። እግዚአብሔርም በወኖቹ መካከል ጠፈር ይሁን አለ፣ በውሃና በውሃ መካከል ይከፈል አለ። እግዚአብሔር በመጀመሪያው ቀን የፈጠረውን ውሃ በሶስት ከፈለው። አንዱን ውሃ ወደ ላይ አወጣው፣ ውሃ ሕይወት ይባላል። አንዱን በታች በምድር ላይ አኖረው፣ አንዱን ደግሞ በመካከላቸው አጸናው። ሰማይ የተባለው ይህ ጠፈር ነው። ጠፈር መዘርጋቱ በሰውና በእግዚአብሔር መካከል ያለውን ምስጢር ያሳየናል። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 8 ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እስከዚህ ቀን ድረስ ምድር በውሃ ተሸፍና ነበር። ጌታ ሲያዝ ግን ውሃው ወደ ጥልቁ ተሰበሰበ፣ ተራሮችና ሸለቆዎች ታዩ። ምድር ሳርንና ቡቃያን ፍሬ የሚያፈሩ ዛፎችን አበቀለች። ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ሊቃውንቱ ይሉናል፣ ምድር ያለ ዘር አዘርትን ማውጣቷ፣ ድንግል ማርያም ያለ ዘር መጸነሷን ያሳየናል። ደረቅ መሬት ሕይወት ያለው እጽዋትን ማውጣቷ ደግሞ የሙታን ትንሣኤ ምሳሌ ይሆነናል። ቀንና ሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሆኑ አለ። ፀሐይ፣ ጨረቃና ከዋክብት ተፈጠሩ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን ጌታ አዘዘ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ፀሐይ የጽድቅ ፀሐይ የሆነው የክርስቶስ ምሳሌ ናት። ጨረቃ የቤተ ክርስቲያን፣ ከዋክብት ደግሞ የቅዱሳን ምሳሌ ናቸው። እነዚህ ብርሃናት ለዘመናት ለዓመታት መቁጠሪያ ሆኑ። እግዚአብሔርም አለ፣ ውሃ ሕያው ነፍስ ያላቸውን ከተንቀሳቃሾች ታስገኝ፣ ወፎችም ከምድር በላይ ይብረሩ። ውሃ ለምድር ሕይወትን ሰጠች። ታላላቅ አንባሪዎችና በባህር ውስጥ የሚዋኙ ፍጥረታት ተፈጠሩ። ጌታም ብዙ ተባዙ ብሎ ባረካቸው። ወፎች ከውሃ ተፈጥረው ወደ ሰማይ መብረራቸው የሰው ልጅ በጥምቀት ውሃ ተወልዶ ወደ ሰማያዊ ሕይወት እንደሚወጣ ሚስጥር ነው። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ ሌሎች ፍጥረታት በቃል ብቻ ይሆኑ ተብለው ተፈጥረዋል። ሰው ግን በሥላሴ ክብር እንፍጠር ተብሎ በአርአያቸው ተፈጠረ።
እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። አዳም የተፈጠረው በምድር ፋይዳ ነው። እግዚአብሔርም አዳምን ሲፈጥር እንደ ሌሎች ፍጥረታት ይሁን በማለት ብቻ ሳይሆን በእጆቹ ወይም በገቢር አበጀው። ይህ ለሰው ልጅ የተሰጠ ልዩ ክብር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18። ጌታ በአዳም ላይ ከባድ እንቅልፍን ጣለበት። ይህ እንቅልፍ የጌታችን በመስቀል ላይ የመሞቱ ምሳሌ ነው። ከጎኗ አንዲት አጥንትን ወስዶ ሔዋንን ሰራት። አዳም ሲነቃ በመገረም ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት። ኦሪት ዘፍጥረት ቁጥር 2 ምዕራፍ 23 አላት። እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረው። ገነት ከዚህ ምድር ከፍ ያለች በብርሃን የተከበበች ቅድስት ስፍራ ናት። ገነትን ያጠጡ ዘንድ 4 ወንዞች ይወጡ ነበር። የሁለተኛው ወንዝም ስም ጊዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 13። ጊዮን የጥምቀት ምሳሌ ሲሆን ኢትዮጵያ ገና ከፍጥረት ጀምሮ በአምላክ ዘንድ የታወቀችና የተባረከች መሆኗን ያሳየናል። በገነት መካከል የሕይወት ዛፍና መልካምን ክፉን የሚያስታውቅ ዛፍ ነበሩ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17። ሕጉ የተሰጠው አዳም ፍጡር መሆኑንና ፈጣሪ እንዳለ እንዲያውቅ በትዕግስትና በመታዘዝ ክብሩን እንዲያጸና ነበር። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ዲያብሎስ በቅናት ተሞልቶ በእባብ ተመስሎ መጣ። ሔዋንን ከእርሷ በበላች ቀን ዓይኖቻችሁ እንደሚከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው ብሎ አታለላት። ሔዋንም ዛፍ ለጥበብ መልካም መሆኑን አየችና በላች፣ ለአዳምም ሰጠችው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6። ትዕቢትና የአምላክነት ፍላጎት በልባቸው ነገሰ። ያን ጊዜ የለበሱት የብርሃን ልብስ ተገፈፈ፣ ራቁታቸውን መሆናቸውንም አወቁ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እግዚአብሔር አዳም ያለበትን አጥቶ ሳይሆን ወዴት ወደህ፣ ለምን ንስሐ አትገባም ሲል በፍቅር ጠራው። አዳም ግን ጥፋቱን ከማመን ይልቅ የሰጠኸኝ ሴት ሰጠችኝ ብሎ በፈጣሪና በሔዋን ላይ አሳበበ። ሔዋንም በእባቡ አሳበበች። እባብ ተረገመ። ለሴቲቱ በጭንቀት ትወልጃለሽ ተባለች። አዳምንም ምድር ከአንተ የተነሳ የተረገመች ትሁን፣ በውዝህ እንጀራህን ትበላለህ አለው። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። የሴቲቱ ዘር ራስህን ይቀጠቅጣል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 የሚለው ቃል የ5500 ዘመን ኪዳን መጀመሪያ ነበር። ክርስቶስ ከድንግል ማርያም ተወልዶ አዳምን እንደሚመልሰው ተስፋ ተሰጠው። አዳም ከገነት ወጣ። ወደ ሕይወት ዛፍ የሚወስደውን መንገድ ይጠብቁ ዘንድ ከኪሩቤልና የምትገለባበት የነበልባል ሰይፍ በገነት ምስራቅ ተቀመጡ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24። አዳም ለ7 ዓመታት በገነት በክብር ከኖረ በኋላ በዕለተ ዓርብ በ9 ሰዓት ገነትን ተለየ። አዳም ገነትን ሲለቅ እያለቀሰ ነበር። የብርሃን ልብሱን አጥቶ በቁርበት ልብስ ተተካ። ነገር ግን በመከራው ውስጥ ታላቅ ተስፋ ነበረው። አፈር ነህና ወደ አፈር ትመለሳለህ የተባለው አዳም በጌታ ቸርነት ዳግመኛ ወደ ገነት የሚመለስበትን ቀን ይጠባበቅ ጀመር። አዳምና ሔዋን ከገነት ተለይተው በገነት አንጻር በኤልዳድ ምድር መኖር ጀመሩ። የጠፋውን ክብራቸውን እያሰቡ በንስሐና በለቅሶ ወደ ጌታ ይጮሁ ነበር። በዚያም ምድር ላይ ቃየንና አቤል ተወለዱ። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበረ። አዳም ለልጆቹ እግዚአብሔርን እንዴት ማገልገል እንዳለባቸውና ስለ ገነት ምስጢር ያስተምራቸው ነበር። ቃየን የበኩር ልጅ ሲሆን ትርጉሙም አገኘሁ ማለት ነው። አቤልም ደግሞ ንፋስ ከንቱ ማለት ነው። አቤል የዋህና በትህትና የተሞላ ሲሆን፣ ቃየን ግን ኩሩና በገዛ ኃይሉ የሚተማመን ነበረ።
ከብዙ ቀን በኋላም ቃየን ከምድር ፍሬ ከእግዚአብሔር መስዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትና ከሰቡ አቀረበ። ይህ ማለት ካለው ሁሉ ምርጡ እንደራሱ ሳይሳሳ ለአምላኩ ሰጠ። ይህም የክርስቶስ የእውነተኛ በግ ምሳሌ ነው። ቃየን ግን ሰነፍ ነበር። አምላክ ይበላው የለ በሚል ግዴለሽነት በብል የተበልቶ የቀረውንና የደረቀውን ፍሬ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እስከ 5። እግዚአብሔር የመስዋዕቱን አይነት ብቻ ሳይሆን የሰጪውን ልብ አየ። ከአቤል መስዋዕት ብርሃን ወጣ፣ ወደ ሰማይ አረገ። የቃየን ግን መሬት ላይ ቀረ። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔር ቃየን ወደ ስህተት እየሄደ መሆኑን ስላወቀ በፍቅር መከረው። ለምን ተናደድህ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 6 እስከ 7። ኃጢአት በደጅ ታደባለች ማለት ዲያብሎስ እንደ አውሬ ሊበላህ ይጠብቅሃል፣ አንተ ግን በንስሐ ንገስባት ማለት ነው። ቃየን ግን ምክሩን አልሰማም። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። ቃየን አቤልን በድንጋይ መትቶ ሲገድለው በምድር ላይ የመጀመሪያው የሰው ደም ፈሰሰ። ምድርም የንጹሕን ደም ለመጠጣት አፏን ከፈተች። እግዚአብሔር ቃየንን ወንድምህ አቤል ወዴት ነው አለው። ይህ ጥያቄ አዳምን ወዴት ነህ እንዳለው ሁሉ ቃየን እንዲጸጸትና ንስሐ እንዲገባ የተሰጠ እድል ነበር። ቃየን ግን አላወቀም። የወንድሜ ጠባቂ እኔ ነኝን ብሎ በድፍረት መለሰ። የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም አንተ የተረገምህ ነህ። ቃየን ምድርን ቢያርስ እንኳ ኃይሏን ወይም ፍሬዋን እንዳትሰጠው በምድርም ላይ ኮብላይና ተቅበዝባዥ እንዲሆን ተፈረደበት። ኃጢአቴ ልሸከማት የማልችላት ታላቅ ናት፣ የሚያገኘኝም ሁሉ ይገለኛል አለ። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 13 እስከ 14። እግዚአብሔር ግን ቃየን ተገድሎ ኃጢአቱ እንዳያበቃ 7 እጥፍ በቀልን አወጀና ምልክት አደረገለት። አዳም ዳግም ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴት ማለት ምትክ ወይም ተከሰት ማለት ነው። ከአቤልም ደም በኋላ ዓለም በተስፋ መቁረጥ ውስጥ ሳለች እግዚአብሔር ለሰው ልጅ መዳን ምክንያት የሚሆን ቅዱስ ዘር ሰጠ። በዚያን ጊዜም በእግዚአብሔር ስም መጠራት ጀመረ። በቃየንና በአቤል ታሪክ ውስጥ 2 መንገዶችን እናያለን። የቃየን መንገድ የቅናት ትዕቢትና የሞት መንገድ ሲሆን የአቤል መንገድ ግን የእምነት የንጽህና የመስዋዕት መንገድ ነው። አቤል ቢሞትም ደሙ ግን ዛሬም ድረስ ስለ ጽድቅ ይናገራል። አዳም ለ930 ዓመታት በምድር ላይ ከኖረ በኋላ ወደ መቃብር ወረደ። አፈርነህና ወደ አፈር ትመለሳለህ የተባለው ቃል ተፈጸመ። አዳም ሲሞት የሰው ልጅ በ2 ጎዳና ተከፈለ። የቃየን ልጆች ደቂቅ ቃየን በምድር ደስታ በክፋት ሲሰጥሙ፣ የሴት ልጆች ደቂቅ ሴት ግን በደብረ ቅዱስ እየኖሩ የአምላክን ስም ይጠሩ ነበር። ሄኖክ የአዳም 7ኛ ትውልድ ነው። ካካሄዱ ከእግዚአብሔር ጋር አደረገ ማለት በንጽህና በቅድስና በጸሎት ተወስኖ ኖረ ማለት ነው። ሄኖክ በምድር ላይ ሳለ እንደ መላእክት ያመሰግን ነበረ። በ365 ዓመቱ ሞትን ሳይቀምስ በሕይወት ተነጠቀ። እግዚአብሔር ሄኖክን ወደ ብሔረ ሕያዋን የሕያዋን ሀገር ወሰደው። ይህ ስለ ሰው ልጅ ታላቅ ተስፋ ነበር። አዳም በኃጢአት ምክንያት ያጣውን የዘላለም ሕይወት በቅድስና መመለስ እንደሚቻል ሄኖክ አሳየ። ሄኖክ ዛሬም በሕይወት አለ። በዘመነ አጋንንት በመጨረሻው ዘመን ተመልሶ ይመጣል። ማቱሳላ በምድር ላይ ረጅም ዕድሜ የኖረ ሰው ነው። በዘመኑ ግን የሰው ልጅ ክፋት እየጨመረ መጣ። በደብረ ቅዱስ የነበሩት የእግዚአብሔር ልጆች ደቂቅ ሴት በቆላ ወደ ነበሩትና በዘፈንና በዝሙት ወደ ሰከሩት ሴት ልጆች ደቂቅ ቃየን ወረዱ። ቅድስና ከምድር እየጠፋ ክፋትና ግፍ ነገሰ። እግዚአብሔርም ሰውን በመፍጠሩ ተጸጸተ፣ አዘነ። ክፋት በምድር ላይ እንደበዛ አየ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 5።
ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችን ከእጅ ስራችን ይህ ያሳፍረናል ሲል ኖህ ብሎ ጠራው። ኖህ ማለት ረፍት ወይም መጽናኛ ማለት ነው። አባቱ ላሜህ በመንፈስ ቅዱስ ተቃኝቶ ይህ ልጅ ያሳርፈናል ብሎ ትንቢት ተናገረ። ዓለም ከኃጢአት በጠቆረችበት ወቅት ኖህ እንደ ንጋት ኮከብ ተገለጠ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህም ጻድቅ ሰው ነበር፣ በዘመኑም ፍጹም ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህ በክፉዎች መካከል እየኖረ በጽድቅ የጸና ለቤተ ክርስቲያን ምሳሌ የሆነ አባት ነው። እግዚአብሔርም ኖህን አለው፣ የሥጋው ሁሉ ፍጻሜ በፊቴ መጥቷል፣ እነሆም ከምድር ጋር አጠፋቸዋለሁ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 13። እግዚአብሔርም ዓለምን በውሃ ሊያጠፋ ሲነሳ ለኖህ መርከብ እንዲሰራ አዘዘው። መርከቧ የተሰራችው በ100 ዓመት ውስጥ ነው። ኖህ መርከቧን ሲሰራ ሰዎቹ እየሳቁበት ምን እያደረክ ነው ሊሉት ነበር። እርሱ ግን ንስሐ ግቡ፣ የጥፋት ውሃ ይመጣል እያለ ለ100 ዓመት ሰበከላቸው። መርከቧም የቤተ ክርስቲያን ምሳሌ ናት። መርከቧን ያጠጣት እንጨት የደብረ ሊባኖስ ዕፀ መስቀል ምሳሌ ነው። በመርከቧም ውስጥ የገቡት እንደሚድኑ ሁሉ በቤተ ክርስቲያን ጥላ ስር ያሉና መስቀሉን የሚያምኑም ከዘላለም ጥፋት ይድናሉ። ከአዳም እስከ ኖህ ያለው 10 ትውልድ እግዚአብሔር ሰውን ለመመለስ የታገሰበት ዘመን ነው። ሄኖክ በእርገቱ ሰማያዊ ተስፋን ሲያሳይ፣ ኖህ ደግሞ በመርከቡ በምድራዊ ደህንነት አበሰረ። ዓለም በኃጢአት ስትጥለቀለቅ፣ ኖህ ግን የመጪው አዲስ ዓለም አባት ሆኖ ተመረጠ። እግዚአብሔርም አለ፣ መንፈሴ በሰው ላይ ለዘላለም አይኖርም፣ ዘመኖቻቸውም 120 ዓመት ይሆናሉ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3። እግዚአብሔርም ለሰው ልጅ ንስሐ እንዲገቡ 120 ዓመታት ቢታገሳቸውም የሰው ልጅ ግን ይባስ በክፋት ረከሱ። ያኔ የቅጣትና የፍርድ ሰዓት ደረሰ። እግዚአብሔርም ኖህን አለው፣ ከጎፈር እንጨት መርከብ ለራስህ አድርግ። መርከቧ ርዝመቷ 300 ክንድ ወርዷ 50 ክንድ ከፍታዋ 30 ክንድ ነበር። 3 ክፍል ነበራት። የታችኛው ለቤተ እንስሳት ለአራዊት፣ የመካከለኛው ለኖህና ለቤተሰቡ፣ ላይኛው ደግሞ ለአዕዋፋት ሆነ። መርከቧ የቤተ ክርስቲያን ምሳሌ ናት። 3 ክፍሎች የሥላሴ ወይም የሶስት ክህነት ደረጃዎች ዲያቆን፣ ቅስና፣ ጵጵስና ምሳሌ ናቸው። መርከቧን በቅርና በቅጥራን መቀባቱ ቤተ ክርስቲያን በክርስቶስ ደም መታተሟን ያሳያል። በኖህ ዕድሜ በ6ኛው መቶ ዓመት በዚያ ቀን የታላቁ ጥልቅ ምንጮች ሁሉ ተሰነጠቁ፣ የሰማይ መስኮቶች ተከፈቱ። ዝናቡ ለ40 ቀንና ለ40 ሌሊት በምድር ላይ ዘነበ። ውሃው ከከፍተኛ ተራሮች በላይ 15 ክንድ ከፍ አለ። ውሃው ከላይ ከሰማይ መስኮት ብቻ ሳይሆን ከታችም ከጥልቁ ምንጭ ነው የፈለቀው። ይህም ዓለምን ከኃጢአት እድፍ ለማጠብ እንደ መጥምቀ መለኮት ዮሐንስ ጥምቀት ሆነ። በመርከቡ ውስጥ ያልገቡ ሁሉ በውሃው ተዋጡ። ኖህ ግን ከነቤተሰቡ መርከቡ ውስጥ ዳነ። ውሃው ከምድር ላይ እስኪደርቅ ድረስ ቁራውን ሰደደው። ቁራው ተመልሶ አልመጣም፣ ምክንያቱም የበከተ ስጋ አግኝቶ በዚያው ቀረ። ይህም ያለ ዓለምን የሚወድና ወደ ቤተ ክርስቲያን የማይመለስ ኃጢአተኛ ሰው ምሳሌ ነው። በኋላም እርግቧን ሰደዳት። በመጀመሪያ ጊዜ ባዶ እጇን ተመለሰች። በሁለተኛው ጊዜ ግን የወይራ ቅጠል በአፏ ይዛ መጣች። ኦሪት ዘፍጥረት ምዕራፍ 8 ቁጥር 16። ይህ የወይራ ቅጠል የአምላክ ምሕረት መውረዱን፣ ሰላም መመለሱን የሚያበስር ነው። የእርግቧ የድንግል ማርያም ምሳሌ ናት። የወይራ ቅጠል ደግሞ የሰላም ንጉሥ የክርስቶስ ምሳሌ ነው። ኖህም ለእግዚአብሔር መሠዊያን ሰራ፣ የሚያቃጥል መስዋዕትንም በመሠዊያው ላይ አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። ኖህ ንጹሕ መስዋዕት በማቅረቡ እግዚአብሔር ምድርን ዳግመኛ በውሃ ላይ ያጠፋ ቃል ገባ። ቀስቴን በደመና አደርጋለሁ፣ የኪዳንም ምልክት በእኔና በምድር መካከል ይሆናል። ኦሪት ዘፍጥረት ምዕራፍ 9 ቁጥር 13። ቀስተ ደመና ሰማይና ምድርን የሚያገናኝ የአምላክ የምህረት ድልድይ ሆነ። ይህም ክርስቶስ በመስቀሉ ሰማይንና ምድርን ያስታረቀበት ምስጢር ነው። ቀስተ ደመና የኖህ ቃል ኪዳን መተማመኛ፣ ቃል ገብቷል ባንቺን እንዳያጠፋን በሞት ዳግመኛ።
ከመርከብ የወጡት የኖህ ልጆች ሴም፣ ካም፣ ያፌት ናቸው። የዓለም በእነዚህ በሶስት ወንድማማቾች እንደገና ተሞላች። ሴም የበረከት የካህናት ዘር፣ ያፌት የነገስታትና የሐር ዘር፣ ካም ደግሞ የገበሬዎችና የሰራተኞች ዘር ተብለው በሊቃውንት ይተረጎማሉ። ኖህ 500 ዓመት ኖረ። ሴምን ካምንና ያፌትን ወለደ። ዘመኑም ሁሉ 950 ዓመት ሆነ። የጥፋት ውሃ ታሪክ የእግዚአብሔርን ፍርዱንና ምሕረቱን በአንድነት ያሳያል። ዓለም በኃጢአት ስትጠፋ በኖህ መርከብ ድነት ተገኘ። ይህ መርከብ የዛሬዋ የቅድስት ቤተ ክርስቲያን ጥላ ነው። ኖህ ደግሞ የአዲስ ዓለም አባት ሆነ። ዛሬም በሰማይ የምናየው ቀስተ ደመና አምላካችን መሐሪና ቃል ኪዳኑን የማይረሳ መሆኑን ይመሰክራል። ውድ ተመልካቾቻችን ከፍጥረት እስከ ኖህ መርከብ የተጓዝንበት ታላቁን ጉዞ እዚህ ላይ ያበቃል። ይህ ታሪክ የሰው ልጅ በውድቀቱ ውስጥም ሳለ እንኳ እግዚአብሔር በኪዳንና በመሳውት እንዴት እንደሚታደገው ያሳየናል። አዳም እንባ በኖህ መርከብ ታበሰ። የዓለም ጥፋት በአምላክ የምህረት ቀስተ ደመና ኪዳን ታተመ። እግዚአብሔር አዳምን በገነት እንዳልተወው ሁሉ ዛሬም እኛን በሕይወት ማዕበል መሃል አይተወንም። ይህ መንፈሳዊ ትረካ ሕይወታው ላይ አዲስ ብርሃን እንደፈነጠቀ ተስፋ እናደርጋለን። ይህ ታሪክ በልቦ ውስጥ የፈጠረውን ስሜት ወይም ግልጽ ያልሆኑትን ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ትምህርቱ ለሌሎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ የወንጌል መልእክተኛ ይሁኑ። ሳብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። የቅዱሳን አባቶቻችን በረከት የአምላካችን ቸርነትና የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ሰላም ለእናንተ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።